ኮሜርሻል ኖሚኒስ የ60ኛ ዓመት የምስረታ በዓሉን ምክንያት በማድረግ የ5 ኪሎ ሜትር ሩጫ አካሄደ። በውድድሩ ወቅት ኮሜርሻል ኖሚኒስ በአዲስ አበባና በክልል ከተሞች ባሉ 32 ማዕከላት የሚሰራ ጠንካራ ብሔራዊ አሻራ ያለው መሆኑን ገልጿል። ለዝርዝሩ አናውል ተስፋ። ኮሜርሻል ኖሚኒስ ከ60 ዓመታት በላይ በተቋማዊ አገልግሎት በመስጠት የህዝብ ኢንተርፕራይዝ ስነ ምግባርን ከገበያ ተኮር ምላሽ ሰጪነት ጋር በማጣመር ከ42000 በላይ ሰራተኞችን በአገልግሎት ስምምነቶች ስር በማስተዳደርና በመላው ሀገሪቱ ከ60 በላይ ተቋማትን ወደ መደገፍ መሸጋገሩን የኮሜርሻል ኖሚኒስ ዋና ስራ አስፈጻሚ ኮማንደር ጥላውን ጸጋይ ተናግረዋል። በሀገር ደረጃ 33 ቅርንጫፎች አሉን። ከ40000 በላይ ሰራተኞች አሉ። እነዚህ 40000 ሰራተኞች በሁሉም የሀገሪቱ ክልሎችና አዲስ አበባ ነው ያሉት። ከዚህ አንፃር ለሀገር የስራ ዕድል በመፍጠርና የስራ ቁጥርን በመቀነስ ዜጎች የራሳቸው ገቢ እንዲኖራቸው በማድረግ በተለይ ላለፉት 5 ዓመታት በታማኝ ግብር ከፋይነት የፕላቲኒየም እና የጎልድ ተሸላሚ ሆነን ለሀገሪቱ ኢኮኖሚም የበኩላችንን በማበርከት በደህንነትና ጸጥታ፣ በጽዳትና ውበት እንደዚሁ በመሳተፍ በእነዚህ ዋና ነገሮች ኦፍ ኮርስ 13 አገልግሎቶች ነው ያሉን። በእነዚህ ዋና አገልግሎት ላይ እየሰራን ያለ ነው። እንግዲህ አስተዋጽኦአችን ይሄ ነው ማለት ነው። ይሄ የአንድ ትውልድ የአንድ ሰው ጉዳይ አይደለም፣ ቅብብሎች ነው እና በአፍሪካ ተወዳዳሪ የአውትሶርሲንግ ካምፓኒ ለመሆን አስበን እና አቅደን እየሰራን ነው ማለት ነው። ኮሜርሻል ኖሚኒስ ከሚሰጣቸው አገልግሎቶች ውስጥ የሀገር ውስጥ የሰው ኃይል አቅርቦትና አገልግሎት አስተዳደር፣ የተሟላ የጽዳት አገልግሎት፣ የካሳና ሌሎች ክፍያዎችን መፈጸም፣ ህንፃዎችን፣ ቤቶችና ንብረቶችን ማስተዳደር፣ የፈንድ አስተዳደርና የገቢ መሰብሰብ፣ ህንፃዎችን መግዛትና መሸጥ እንዲሁም የተለያዩ ትዕይንቶችን ማዘጋጀት ላይ በሰፊው የሰራ እንደሚገኝም ዋና ስራ አስፈጻሚው ተናግረዋል። በቅርብ ጊዜ ውስጥም የውጭ ሀገር የስራ ስምሪት፣ የሪል ስቴትና የልብስ ስራዎች ላይ በመሳተፍ ወደ ስራ እንደሚገባም ለማወቅ ተችሏል።